Good morning class. Peace no teacher. ዋጎን teacher. አታ ምን አባ አረ ቲቸር አዲስ አስተማሪኛ እንዲህ ነው የምንቀበለው። አሁን ዘፍና ትቀላቀል ወይስ ሸማቱር? አይ ዘፍና ትቀላቀል። ዘፍና ትቀላቀል። በቃ ይዘፈን በቃ ዘፍነሽ ተቀላቀል። ዝጋተ የነቅሎ ወራጅ ልጅ ስም አሁን ሁሌም እየተነሳ እና ምሳሌ ያነጋገር ገብቶሃል? ጀምር አንተኛው ለብርሃኑ ነጋ ለኛ ግን ጨለመ። ፀሐይ መማር ትወዳለች፣ እኛ ግን አንወድም። መምህርና ሰይጣን ሲፈትን ይኖራል። የተማረ ተማረረ፣ የሚያስተምሩትን አያውቁምና ይቀርባላቸው። ኦኬ እኔ ባንቺ ፍቅር ስተታ ሳይሽንት የመጣ ቆይ ሸንቼ ልምጣ። ዊሪ ማይ ሃኒ እንዴት ነሽ? ሰላም ነው የኔ አበባ ስታምሪ። ኦ አማርኛ ደግሞ ብዙ ምትችል አይመስልም። ያ ዲያስፖራ ነኝ፣ ከአሜሪካ ነው የመጣሁት። ኦኬ አሜሪካ ከየት ስቴት ነው የመጣኸው? አውስትራሊያ ስቴት ነው የመጣሁት። ደግሞ እንዴት ነው የምታምሪ የኔ አበባ። እኔ እዚህ ሀገር የመጣሁት ዋነኛ ምክንያት የሀገሬ ልጅ አግብቼ አሜሪካ ለመውሰድ ነው። ኦ በጣም ነው ደስ የሚለው። ያ ደግሞ ዛሬ ጸልዬ ነበር፣ ፈጣሪ የኔ የምትላትን ሴት ካጠገቤ አድርግልኝ። ዛሬ አንቺን አገናኝ። እንዴት ደስ ይላል። ታዲያ የቀረውን ወሬ እራት ይብለን አናወራው? ኦ በጣም ደስ ይለኛል። ኦ ስሜ ዜድ ይባላል። ብሌን ይባላል። ቴንክ ዩ አበባ ወርጋ ደበይ ናና የጁኑ አጠጣ በቦርሳ ያስቆም ብሩሽ ጋር ደግሞ ናናስጣቸው ሃኒ ሂድ ወደዛ። ክቡር ዳኛ የሰውዬ ሞላጫ ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቀዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ እንዴት አይነት ባለጌ ልክስክስ ወሬኛ ቅሌታም ሰው መሰሉት። ኦኬ ይሄው ክቡር ዳኛ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይሄው መስሎ ነው ከኔ እጅ ማንም ነው ማያስጥል። ክቡር ዳኛ በሰው ቤት እኮ ተደብቆ ሞቷል፣ ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣረ ግን ወንጀል ሲሰራ ቀበል ነው። ክቡር ዳኛ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁን እንድፈርዱበት ነው የምፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ። አዎ አንጠልጥላችሁ አስገቡ። ይርግባ እሙዬ ቺቺና የሚባለው ሰፈር እዚህ ነው? አዎ እዚህ ነው። ደስ የሚል ሰፈር። አንቺ ሰፈር ነሽ? አዎ እዚህ ሰፈር ነኝ። ምንድነው? አይበቃም? ምንድነው? ቀብድ። የምን ቀብድ? የቀረውን ደግሞ ስንጨርስ ሰጥሻለሁ። ምሮ ምን ጨርሰው? ቺቺና የሚባለው ሰፈር እዚህ ነው? አዎ እዚህ ነው። ታዲያ ቆሻሻ ታቀብያለሽ። አንቱ ማንዶ ኮምጣጤ ሲመጥፊ ይልባክ ይወዳልጫ ምሳ ምንድን ነው የተሰራው? ሽሮ። ኧረ ላሽ ዛሬም ሽሮ እካዝ ብለህ ብላ ተጨምላቃ ይኸውልሽ ማዘሯ ከአሁን በኋላ ሽሮ ስበላ ካይሽ እንግደኝ ነው። አበላም አትብላ ጥጋበኛ። ስንቱ መሰለህ በየጎዳናው የሚለስ የሚቀመሳት ወጣኔ ደፈው እነሱን አላበላ እኔ የሚበላው ወጣኔ ድፍት አድርጎት እንካ ልጄ ጠና ይደፋ ምን ይደርሽላል? ምንድነው? ሽሮ። አመሰግናለሁ። ጠኔ ይሻለኛል። እሺ ተበደይ ምን ሆነ ነው የመጣው? ክቡር ፍርድ ቤት ህግ ባለበት ሀገር ላይ ሎኬሽንናቢ ምንድነው? አንተ ሰንሳት አይደለም እንዴ? እንዴ ሶሪ ትሽናለህ? ክቡር ዳኛ ነኝ ፍቃድ አለኝ። የምን ፍቃድ ነው ሶሪ ለምሽና? ዳኛ ምንድነው? አይ በቃ እራበት ፍቅሬን ማትቀበኝ ከሆነ ፊት ለፊት ሲኔ ኤሌክትሪክ ጨብጬው ነው የምሞተው። ቆይ አንተ ልጅ ጆሮ አይሰማም እንዴ? ፍቅረኛ አለኝ አልኩህ እኮ። እኔ ያላንቺ መኖር አልችልማ። ይቅርታ ያንተ ልሆን አልችልም። እንግዲያውስ ፊት ለፊትሽ ጨብጬው እሞታለሁ። አንተ የምር ነው እንዴ? ተው በቃ እኔ እኔ ያለ እንደምትወደኝ አላወኩም ነበር። እንዴ ምንድነው? ለኔ ብሎ ኤሌክትሪክ ጨብጦ ሊሞት ነው። መብራት እኮ የለም። መብራት የለም እንዴ? አታይቺ ደግሞ ቀልደኛ ነች። ደግሞ ለፍቅር ብዬ ኤሌክትሪክ ሊጨብጥ። እንዴት እንደዚህ ታደርጋላችሁ? ምንድነው አባዬ? ልጅ አይደል እንዴ? ይቅርታ አድርግልኝ እንጂ ዝበል ጭራሽ ሽርና መርፌ ሆናችሁ ሊያዛችሁ አባዬ። ሰይጣን አሳሶ ነው። ቢሮ ወደዛ። እኔ ልጅቷን በጣም ነው የምወዳት። ነፍሴ እስኪንገበገብ ልቀበት። ጭራሽ እዚህም ልደግም ነው። ባለጌዎች አሁን ቶሎ ንሳግቡ። ደግሞ ንሳ ላይ እንደማይዋሽ ታውቃላችሁ? ስንቴ ነው ያደረጋችሁት? አንዴ ነው ያደረግነው። ሁለቴ ነው ያደረግነው። ምንድነው አንተ አንዴ አይደል እንዴ ያደረግነው? ዝም በይ አንድ እንደግማለን። ገንዘቡ የት አለ? መጀመሪያ የሀገሪቱን ሚስጥር የያዘውን ሰነድ አሳልፈህ ስጠኝ። መጀመሪያ ገንዘቡ ስጠኝ። ገንዘቡ ተዘጋጅቷል። 50 ሺህ አንድ ላይ $100,000። ሀገርን በመሸጥ ብዙ አትቆጭ። እኛ ማንሸጣትም ቀጣዩ ትውልድ ይሸጣት ነበር። እንዳትቀጣ ምን ሀገር ሻጭ እናጡት ነካሽ ባንዳውላ። እንዴት እናት ሀገራችሁ ለገንዘብ ስትሉ አሳልፋችሁ ትሰጣላችሁ? ወይኔም የኢትዮጵያ የእናቴ ቴዎድሮስ የነ ምኒልክ ሀገር ዛሬ ጀግና ከሀገሪቷ ላይ አልቆ ነው ብቻ ቀረው። ኦኬ ሄሎ ሾምበስ። አዎ ሌቦቹን የገቡበት ገብቼ እጅ ከፍንጅ ያስካቸው። ሄሎ
ሄሎ ኮንስታብል፣ ለይዛቸው ስል ለጥቂት አመለጡኝ። ሰላም ነው ብራዘር? እሺ ሰላም ነው። በዘመድ ነው እዚህ ፋርማሲ የገባው ምናምን የሚሉት እውነት ነው እንዴ? ውሸት ነው። እዚህ ከካም ሟርተኛ ወረኛ ሰፈር የሚወራ እንዳታመን። እሺ እቺ መድኃኒት ትኖራለች? እስቲ ትኖራለች። እስቲ ገብተሽ ፈለግ ፈለግ አድርገት። ሰላም ነኝ ነው። ኧረ ውበት ሰላም ነኝ ቆንጆ። ጡቴ ላይ ሽፍታ ወጥቶብኝ ነበር። እስቲ ያሳይ። ማለቴ ቆይ ሄሎ ዶክተር። አቤት። እዚህ የሆነች ልጅ ሰውነቷ ላይ ሽፍታ ወጥቶባት ነበር። ምን ላድርግላት? ሽፍታ የወጣባት ቦታ ላይ በቫዝሊን በደንብ ይሽላት። ወንድሜ የብጉር መድኃኒት አለ እንዴ? ሰውነቴ ብጉር በብጉር ሆነ። ፋርማሲ እኮ የብጉር መድኃኒት የለም። እና ያን ያለው ቺቺኒያ አውቶ አስቻለው ማለት አንተ ነህ? አሁን እኔ በቁጥጥር ስር ውሏል። ምን አጠፋው? ለወይዘሮ በቀሉ ምን አይነት ኪኒን ነው የሰጣት? ማለት የራስ ምታት ኪኒን ስትለኝ ሰጣት። ካዲያ ቪያግራ እኮ ነው የሰጣት። ቪያግራ ነው እንዴ? እሱን ጣቢያ ወስጄ ሳሱት ታውቀዋለህ ና እንዴ ቲሸርናቷ ኤና አተ ሺዲሩ ሐምዳም ሽምሺ ዲኑ ምን ማለት ነው? እሺ የተማረ ቆሎ አዞረ። በቃ ፊሲ ሳይጠቁ አትቻልም። አዳሚ ተነስ ቢላላ ትናንት ሲስጠው ነው የበሰራ ሰርታት ቲሸር አልሰራው። እሺ ናውጣ ቲሸር ረስቼው እኮ ናውጣ። ወይም ቲሸር ልቀልድና ካላሰኩ እወጣለሁ። እሺ እስቲ ቀልድ። አንዱ ነው ጠንቋይ ቤት ሄድና ወደፊት የሚወልዳቸው ልጆች እንዳለ ማጅራ መቺ እንደሚሆኑ ጠንቋዩ ነገረው። ከዛ በንዴት ወደ ቤት ተመለሰና ገላቸዋለሁ እነዚህ ምናምን ብሎ ምን ቢያደርግ ጥሩ አዶናይ ተቀመጥ። እሺ ተነሽ ይሉት የቤስቶን ሰርተሻል? አልሰራው። እሺ ወይ እንደሱ ቀልጅ ወይ ነው ውጪ ቀልዳለሁ። እሺ ቀልጅ አሁን አይደለም አትቸር እናንተ ብቻችንን ስንሆን ነው መቀልድልኝ። እሺ ቴዲ ተነስ የቤት ሰርታል? አዎ ይወጥሽ ሰርቻለሁ። ጀግና አጨብጭብ ምሪያ ሙዳ ልጁላ ምንድነው? ህብለ ሰረሰራችን ለምን ይጠቅማል ብዬ እኮ ነው የጠየኩህ። ምንድነው የመለስከው? ህብለ ሰረሰራችን የግብረ ስጋ ግንኙነታችንን ይቆጣጠርልናል። አይ ጀግና እኮ ነው ቴዎድሮስ አልበርት አንስታይን ቶማስ ኤዲሰን። እሺ የቤተሰብ ጨዋታ ነው። የዛሬው እንግዳችን ደግሞ ጋሽ በቄ። እሺ የመጀመሪያው ጥያቄ የመብራት ኃይል ሰራተኛና የውሃ ልማት ሰራተኛ ቢጋቡ ምን ይባላል? ያው ምን ይባላል? ክፉ ለክፉ አብሮ ከነፉ። አዲስ አበባ ውስጥ ያለ ምርጥ መዝናኛ ቦታ ጥራ። ቺቺኒያ። በዚህ ሰዓት በጣም የሚያስቀን ኮሜዲያን ጥራ። ኮሜዲያን ብርሃኑ ነጋ። ብዙ ጊዜ ከልጆችና ከልጅ ልጆች ማንን ነው የምታጫውተው? ኧረ እኔ ምን አገባኝ። እብድ ነህ እንዴ? ማለት እኔ ቺክ ነው የማጫውተው። እዚህ ነው ቤቲ ማሳጅ የሚባለው? አዎ እዚህ ነው። ስንት ስራ መሰለህ እዚህ የሚሰራው? ማሳጅ እያሉ ስንት ስራ መሰለህ የሚሰራው? ስንት ጉድ ነው የሚሰራው? አሽሎ ስንት ማለት ነው ማለት ያባለጉት። ሰላም ነው አባት። ቤት ይባላለሁ። ናቲ ይባላል። ምን አትፍተን ነው አለቃ? እሺ ተፈርሰ እናንተ መጥፎ ነገር ነው የሚወራው። እዚህ ማሳጅ ብዙ ሌላ ነገር ነው የሚሰራው ይላሉ፣ ግን አይመስልም። እናንተን የመሰለ ቆንጆ ሸበላ ስናገኝ ላንሰራ ነው እንዴ? እና ማን ያሸገብኝ? እናንተ ናችሁ? እኔ አይደለም እሱም ራስ አይደል እንዴ ያሽጋልኝ አለቃ? ማ አንተ ናስ ናቶ እና እኔ እናንተ ውስጥ ገብተን እናወራ። እስከዛ እናወራ። አዎ ና ግባ። እኔ እመጣለሁ። የት? እናንተ ጋር ገባለሁ። የኔ ምግብ ውስጥ ገባለሁ። አንተ ግን ምን አይነት የሰው ንቀት ያለብህ ዶክተር ነህ? ስልኩን አስቀምጥና እኔን እያያወራኝ። አንተ ራሱ ንቀት ነው እንዴ እዛ ጋር የምታወራኝ? እኔ የምለው ነርስ ለምንድን ነው አይነ ስውራኖቹ ክፍል ባልዲ ጀሪካ ምናምን ያስገባችሁት? ቦታ አጠልቆ ነው። በሉ ቶሎ አውጡት፣ ካዩት ይደብራቸዋል። ዶክ ባለቤቴ እንዴ ነች? እንኳን ደስ አለ። ባለቤቴ 8ኛ ልጃችሁን በሰላም ታገላግላለች። ተመስገን ፈጣሪ ተመስገን። እንካ ምንድን ነው ዶክ? ትንሽ ስጦታ ገዝቼልህ እንዴ? መጋጃ? አዎ። እሺ ልጅ ዮናስ በሚገባ ከበሽታ እያገገምክ ነው? አዎ ዶክ፣ መቼም ተመስገን ነው። በጣም ደስ ይላል። እንዴ ምግብ መብላት ራሱ ጀምሬ የለ እንዴ? በእውነት አራራራ ያዝ ጉድ ሞርኒንግ ክላስ። በምስራቅ አፍሪካ አለ የተባለ ቲሸርት ዝጋ ይጨርስ። እኔ እኮ እዚህ ክፍል አሸባሪ ማን ነው ሰብስቦ ያስገባብኝ? ቆይ ኧረ ቲሸርት በጠዋቱ ፊልም ኧረ ቲሸርኛን ማስወጋድ ዝጋተ አተ ጌዲዮ ምን አባው ነው ዛሬ የተከስከው? ኧረ ቲሸርት ምንም አይደለም። ኧረ ቲሸርት ፎንቃ ገብቶለት ነው። አሬው ከማ ኧረ ሮዛ ዲክፍል ያለችው አጋር ያቺ ቀይዋ እና ምን አልካት? ኧረ ቲሸርቱ አጥባከ እጄ ምን ነው ባደረገኝ የደጅሽን አፈር አንቺ እንድትረቅጭኝ እኔ እንድፈራፈር ስላት ሂዳንተ ገጣጣ ይሄ ቆሎ ተራቀልደን አጣና ተራቀልደው አለች። አንተ ፈተና ብዙ ነው ጌታዬ። ከዛስ ምን አለች? ከዛማ እኔ አንተ ፊት ቢኖረኝ አጥቶ ጠፊ ነበርም ሆኖ ይሄ ወለም ዘለም ያለ ፊት አላለችኝ። እና ይሄ ያስጠጣል እኮ እኔ አንተም ቦን ጂም ነበር የምጀምረው። አይዞህ እግዚአብሔር አለ፣ እግዚአብሔር ጥሎ አይጥልም። ቆይ በቃ ቲሸር በቃ እኔ ጂም ጀምራለሁ፣ ትምህርቱ ይቅርብኝ። አንተም ፈጣጣ ነህ። በዚህ ጋቢና ምን አድርጊ ነው የምትለው?